ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ የኔ እህት ሌላ ህይወት ፈልጊ። አንቺ ማለት እጅግ መልካም ክፉ ሴት ነሽ። በቃ እንለያይ በላት። ለምን? ስጦታ ሰጥታ ታውቃለች? አታውቅም። ደውላለች ታውቃለች? አታውቅም፣ ግን ሁሌ ሚስኮል ትልክልኛለች። በቃ አትወድህም ማለት ነው። እሺ ትሪት አድርጋ ታውቃለች? ማለት ልደትን አክብራለች ታውቃለች? ልደቴ እኮ ገና አልደረሰም። ባይደርስስ? ቀድማ አታከብር። እነሱ በአመት 9 ጊዜ አይደል እንደሚያከብሩት? ለአንተ 3 ጊዜ ብታከብርልህ ምን ችግር አለው እኮ? እሺ ሌላው ይቀር፣ ያለበት መታ ፒክ አድርጋ ታውቃለች? መኪና እኮ የላትም። ጭራሽ መኪና ሳይኖራት አንተ ላይ የተንጠለጠለችው። የራሷ ገቢ ሊኖራት ይገባል። ሴት አይደለች? ሰርታ ትግዛ። ይሄ ከበቂ በላይ ሬድ ፍላግ ነው። እሺ እውነት ነው። ግደለው እዚህ ጋር በቃ ብሬክ አፕ። የስ ማስረሻ አልፈልግሽም በላት። ብሬክ አፕ። እሺ ግደለው ዛሬውን። የምር አልፈልግሽም ሊላት እንደሆነ በጣም ነው ያረፈድከው። ብሬክ አፕ እንድናደርግ ፈልጋለሁ። ማለት ፒክ አድርገሽልኝ አታውቂም። ልደቴን አክብረሽልኝ አታውቂም። ካርድ ሞልተሽልኝ አታውቂም። በተደጋጋሚ እጅሽን አንስተሽብኛል። በአጠቃላይ አትወጂኝም። ይሄ ሐሳብ ያንተ አይደለም፣ የጓደኞች። አዎ በጣም ጥሩ። እኔ እንኳን ዛሬ ቀጠርኩ አዲስ የገዛውልህን መኪና ላሳይህ ነበር። ወይ ተበላ። ይቅና ተበላሽ ብራዘር። ጥላው ሄደች። የስ ምን አስበላችሁታ? እናንተ ህይወቴ ውስጥ እስካላችሁ ድረስ መንግስተ ሰማያትም አልገባም። እነዚህ ልጆች ከህይወት ካላስወጣ ገና ሲኦል እየነዱ ነው የሚወስዱ። ሰላም ሰላም ነው። እንዴት ነው? ኧረ በስራ ሰላም አንባልም። ቼክ አንዴ ተይዟል። ሰላም ልበላቸውና ልምጣ። ቼክ ይዞ ሰላምታ የለም። ሰላም ነው። እንዴት ነው? እንገናኛለን። ምን ነው ከነዚህ ልጆች ጋር እንዳለ ያላልኩም? አንቺን ምን አረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዜ መናናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? ጓደኞቹን ትቶ እሺ ነይ። ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለህ አብሮ አደጎችን የምትተው ከሆነ ይመች። ትዝ ይልሃል? ቀበና ወንዙ ሰምጠ ህይወትን እኔ ነበርኩ ከተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ። አንተ እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው ያለው የሰጠው። እሱን ትረሳለህ? አረሳው። አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። እውነት ነው። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይን ጠጣ። ምን አይነት እብድ ጓደኛ ነው? የሁላችሁ ሴቶች ከጓደኞችና ከኔ ምረጥ ምናምን የምትሉ ከሆነ መጨረሻችሁ የኔ እህት መባል ነው። እስኪ እናንተ እንደዚህ አይነት ነገር ቢያጋጥማችሁ ምን ታደርጋላችሁ? ጓደኞቻችሁን ትመርጣላችሁ ወይስ ፍቅረኛችሁን ትመርጣላችሁ? ኮሜንት ላይ አሳውቁኝ።